ሰላም እንዴት ናችሁ? ብዙ ጊዜ ሲያወሩ እንባ የሚቀድማቸው ልጆች ሲያስረዷችሁ ሲነግሯችሁ እንባቸው የሚመጣባቸው ልጆች ምን አይነት ልጆች ናቸው? ለምንስ እንደዛ ይሆናል? ከ8 እድሜ በታች ያሉ ልጆች ከሆኑ አእምሯቸው ገና በእድገት ላይ ስለሆነና ነገሮችን ከማሰብ አንግል ስለማይረዱ ብዙ ነገሮችን በስሜቶቻቸው ይገልጻሉ። ሁለተኛው ደግሞ የስሜት የሆኑ ልጆች አሉ። በጣም ብዙ አይነት ስሜቶች ያሏቸው የሚራሩ፣ የሚያዝኑ፣ ሰው የሚወዱ፣ መንከባከብ የሚወዱ የሌሎችን ሰዎች ስሜት በጣም በቀላሉ መረዳትና መስማት የሚችሉ ልጆች ብዙ ጊዜ እንባ ይቀድማቸዋል። ለምን ያለቅሳሉ? አልተረዳችሁኝም፣ ተረዱኝ፣ እኔ ልክ ነኝ፣ በእኔ ቦታም ሆናችሁ ደግሞ አስቡ የሚል አስተሳሰብ አላቸው። እናንተ ምን ማድረግ ይጠበቅባቸዋል? ትንንሾቹ ልጆች ሲሆኑ ማዳመጥ ነው እስከ መጨረሻ ድረስ። አታልቅስ፣ አታልቅሺ፣ ቆይ እስኪ ዝም ብለህ ንገረኝ፣ ሳታለቅስ ማልቀስ ነው የሚያናድደኝ ምናምን ስትሏቸው ያንን ፓርት አይረዱትም። እስከ መጨረሻ ድረስ መስማት፣ ሳትፈርዱባቸው ሳትወቅሷቸው መስማት። ከዛ በኋላ መከልከልም ከሆነ መፍቀድም ከሆነ እናንተ በአቋም ያላችሁን ነገር ማስረዳት ትችላላችሁ ማለት ነው። የስሜት ልጆች የሆኑትን ደግሞ በማቀፍ ነው ልትረዷቸው የምትችሉት። ማቀፍ፣ መዳበስ፣ ከጎናቸው እንዳላችሁ መንገር፣ እኔ ካንቺ ጋር ነኝ፣ እኔ ካንተ ጋር ነኝ፣ እሰማሃለሁ፣ እረዳሻለሁ የሚለውን ፓርት ስታሳያቸው ያኔ መረጋጋት ይችላሉ ማለት ነው። እንባቸውን የሚያቆመው መረዳታችሁ፣ መስማታችሁ፣ ማቀፋችሁና ከጎናቸው መሆናችሁ ነው ማለት ነው። አመሰግናለሁ። ቻው።